አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የማህር ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ? ውዶችዬ ሰላማችሁ ይብዛ በያላችሁበት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ ይበሉ ውዶቼ። ዛሬ በሚገርም ነገር ይዤላችሁ መጥቻለሁ ማለት ነው። አንዳንዴ አረብ ሀገር ስንኖር ሀገራችን የሚያስታውሰን ነገር ስናገኝ ያለ የሚሰማን ስሜት ሁላችንም እናውቃለን። እና ይሄ የምታዩት አረብ ሀገር አለ አረቦች ቤት ነው ተሰርቶ ያገኘሁት ማለት ነው። እና የሚገርም ነው። ይሄ የገጠር ሰፌድ ወይም ደግሞ እህል የምናበጥርበት ነው ማለት ነው። አብዛኛው ገጠር ላይ ይታወቃል። ከተማም ታውቁታላችሁ። እና ይሄን ነገር ሰፍተውት ነው እነሱ። አይገርምም? ደግሞ ለዛውም በቀይ በሰማያዊ ብቻ እኔ ይኖራል ብዬ አላሰብኩትም ነበር። በነገራችን ላይ ይሄ የተጠቀሙት ነገር የተምር እንትን ነው፣ ቅጠል ነው ማለት ነው። ቅጠሉን መልምለው ከዛ በኋላ ትልትል ያደርጉና እንደዚህ አቀጣጥለው እንደዚህ ያርገው ቆንጆዬ ነገር ሰርተውበታል። የሚገርም ነው፣ የሚገርም እና እኔ አይቼው ገርሞኝ ነው ማለት ነው። እና ልክ እንደ ሰፌድ ነው፣ ግን እነሱ ግን የሚጠቀሙበት እንደ ባህል ለኢድ ምናምን እንደዚህ ለረመዳን ለውበት የሆነ ቦታ ላይ ዲኮርም ለመስራት ብቻ ነው የሚጠቀሙት። ለሌላ ነገር አይጠቀሙትም ማለት ነው። ዝጋም ሌላ አለ፣ ሁለት ነው ማለት ነው። ይገርማል። ግን አልገረማችሁም? እኔ ይኖራል ብዬ አላስብም ነበር። ለካ የኛ የምንሰራው ነገር ሁሉ እነሱ የሚሰሩት እኔ ወይስ አበሻ መተው ነው እዚህ ቤት የሰራው አላውቅም። እኔ ገርሞኛል ማለት ነው። እና በዛ አጋጣሚ ይሄን አሁን እኛ ሀገር ያው በእርግጥ ትንሽ ይለያያል። ዝርግት ያለ አይደለም እንደኛ፣ ወይም ደግሞ እንደው መሞከራቸው ገርሞኝ ነው እንጂ በጣም ይመሳሰላል። ግን ያው እሱ ባይሆንም ማለት ነው። ይሄ በገጠር የሚሰራው ያው እንደ ቁና አድርገውታል፣ እንደ ሰፌድ ቃልበስ አድርገውታል ማለት ነው። እና የሚገርም ነው ሀባይቢ። እንግዲህ ቅድም የሆነ እንትን መጥባሳ ጸዳዳ ምናምን አይቼው ትዝ አለኝና ገርሞኝ ነው ያመጣሁላችሁ ማለት ነው ውዶችዬ። እና ይሄ ደግሞ ጠጠር ነው ማለት ነው። ጠጠር ተጫውታችሁ የምታውቁታላችሁ። ይሄ ጠጠር ነው እላችኋለሁኝ። ብዙ ነገር ለዚህ ነገር ትዝታ ይኖርባችኋል ብዬ አስባለሁ። በተለይ ከብት ስትጠብቁ፣ እንዲሁም ኩበት ስትለቅሙ፣ እንዲሁም ደግሞ ምን ልበላችሁ እንጨት ስተሰብሩ ምናምን ቁጭ ብላችሁ ተጫውታችሁ ከሆነ ታስታውስታላችሁ። ወይም መንደር ቁጭ ብላ እንዴት እንጫወት የልጅነት እና ይሄንን ነገር እነሱ ለምን ይጠቀሙታል ታላችሁ? ይሄን ነገር የሚጠቀሙት የሆነ አበባ አዲስ አበባ ገዝተው በማስቀመጫ ካረጉ በኋላ ይሄንን ውሃ ይሞሉና ማስቀመጫውን የአበባውን ማስቀመጫ ከዛ ይሄን ጨምሩታል ማለት ነው። እና ውበት ይሰጣል ይላቸዋለሁ። ለዛ መሰለኝ ይሄን የሚጠቀሙት እና በጣም የሚገርም ነው እላቸዋለሁ። ለምን ትዝታ አንዳንዴ ጥሩ ነው ማስታወስ፣ ጥሩ ነው ብዬ ያስታውሳችሁ ብዬ ነው ዛሬ ማለት ነው። እና ውዶችዬ እንግዲህ ያው ምን ታረጉታላችሁ? ሰው ሀገር ላይ ሆናችሁ ብዙ ነገር ታስታውሳላችሁ። የሀገር ቤት ትዝታ እዛ ብንሆን አሁን ትዝ አይለንም። ድንጋዩም፣ አፈሩም፣ አጥሩም፣ ቤቱም ሰውም የሚናፍቀው ከሀገር ስትርቁ ነው ማለት ነው። ለዛ ነው እንጂ ሀገር ቤት ብንሆን ትዝ ላይለን ሁሉ ይችል ነበር እላችኋለሁ። እና እንግዲህ በሰላም ለሀገራችን ያብቃን። ይሄ ሁሉ የድሮ ነገር ቢመለስ፣ ድሮኛ ባደግንበት ሰዓት ያለው ጊዜ ያ መከባበር፣ መዋደድ፣ መተዛዘኑ ቢመለስ ደስ ይል ነበረ። አሁን ላይ እንደምታውቁት ሁሉም ነገር ተቀያይሮ እንዴት ነው አይደለም እንጂ ማለት ነው ውዶችዬ።
ያው እኛ በፊት ስለወጣን ሁሉም ነገር እንደነበረ ይመስለናል። ግን አሁን ላይ ብዙ ነገር ተቀይሯል እና ለሀገራችንም ዱዓ አድርጉ፣ ሰላሙን ያወርድልን፣ ሰላሙን ያብዛልን። እንግዲህ ኢንሻአላህ የሰው ሀገር የሰው ነው፣ የሰው ወርቅ የሰው ነው፣ አያደምቅ ነገር ይባላል እና በሀገር ላይ ነው መኖርም አጌጥም ማማርም መሞትም አይኖርም ሁሉም ነገር ማለት ነው። እና ይሄ ነገር ማለት ነው አይገርማችሁም? እኔ ብዙ ጊዜ አይቼው ይገርመኛል። አንዳንድ ሳየው የስንዴ ዝርዝር ይመስላል፣ አንዳንድ ሳየው ደግሞ ገብስ ነው ምናምን። ይሄ ደግሞ ምን ልበላችሁ የሆነ ብቻ ስሙ ጠፍቶኝ ነው እንጂ አለ ነው። እኛ ለምንድን ነው ትንሹንም ትልቁንም በመጠቀም የማናጌጠው ቤታችን? እነሱ እኮ አሁን ምሳሌ የኑግ አበባ፣ የሱፍ አበባ፣ የድግጣ የድጅ የእንጨት ዘር ሁሉ አበባ ታበበ ቅንጥስ አድርገው አበባ ብለው ለሰው ስጦታ ይሰጣሉ በቀላሉ ነገር። እንደዚሁም ደግሞ በየአካባቢያቸው የሚበቅል ቅጠላ ቅጠል እንደ ጎመኑ ምኑ ደግሞ እንደ ሰላጣ ይበሉታል። እንደ ድንብላል እኛ ሀገር ላይ ድንብላሉ ምኑ ጥቁር መጣፈጥ ምናምን የሚባለው ይሄ እሱን ነገር ራሱ ለብዙ ምግብ ይጠቀሙታል። እንደዚህ ያለ አሁን ይሄን እኛ ብናየው እኛ ሀገር ይሄ ቢበቅል ይሄ በእኛ አካባቢ ቢኖር ቀጥታ ምንድን ነው የምናደርገው? ወይን ከብት ይበላዋል ወይም እንጥለዋለን አይደል? ይኸው እነሱ ግን ቤታቸው ያስውቡበታል። በቀላሉ ነገር ለቤት ዲኮር እንደዚህ አድርገው ቤታቸውን ያስውባሉ። አይገርምም? እኔ በጣም ገርሞኛል። እና እንደዛ ነው እላቸዋለሁ። እንግዲህ ሀገራችን ስንገባ በትንሽ ነገር ቤታችንን ለማስዋብ ዲኮር ለማውጣት ያለንን ብዙ የተፈጥሮ ጸጋዎችን ለመጠቀም እንሞክራለን ብዬ ተስፋ አደርጋለሁ። የዛሬው ቪዲዮ ሀገራችንን የሚያስታውስ ጠቀስቀስቀስ የሚያደርግ ይመስለኛል። መልካም ምሽት፣ መልካም ሁሉ እመኝላችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ፣ ሰላማችሁን ያብዛው። ሰላም ለማለት ያህል ለማስታወስ ያህል ነው ብቅ ያልኩት በአጭር ቪዲዮ ማለት ነው ውዶችዬ። ሰላማችሁን ያብዛልኝ።